ውድ የዋሽንት ተማሪዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ከረጅም ጊዜ በኋላ ለመገናኘት በቅተናል። እንግዲህ እግዚአብሔር የተመሰገነ ይሁን። ብቻ በአንዳንድ ነገሮች በጣም ጠፍቻለሁ። ያው በፊት የነበረው የዩቲዩብ ስራ ላይ ትንሽ በጣም አድካሚና ሰልቺ ስለነበረ በዛውም አንዳንድ የግል ስራዎችም በጣም ቢዚ ስላደረጉኝ ነው። አሁን ግን በዚሁ በአዲስ የዩቲዩብ ቻናል በዝማሬ ዩቲዩብ በሚለው ላይ ተገናኝተናል። እንደ እግዚአብሔር ፈቃድ ካሁን በኋላ በእናንተም ድጋፍ በእኔም ብርታት እንግዲህ ይህንን ትምህርት ሀ ብለን ጀምረን የምንቀጥል ይሆናል። ብዙዎቻችሁ እንግዲህ በስልክም በቴክስትም እንዲሁ በቴሌግራም ቻናል ላይም እየጻፋችሁልኝ ነበረ፣ ጠፍተሃል በጣም እያላችሁ ነበረ። አይኖ ስለዚህ ካሁን በኋላ የእናንተም ድጋፍም ያስፈልገኛል። አብረን እንቀጥላለን እስከ መጨረሻው አብረን እንድንቆይ እናንተም ጥሩ ደረጃ ላይ ደርሳችሁ ለማየትም የእግዚአብሔር ፈቃድ ይሆንልን። እንግዲህ ዛሬ ብዙም የምንመለከተው ነገር ላይኖር ይችላል። ጀስት እንደ መጀመሪያ ርዕስ አድርገን የምንቆጥረው ይሆናል ወይም የምንመለከታቸው አንዳንድ ነገሮችን እነግራችኋለሁ። ጀስት መሰረታዊ የዋሽንት ሀሳቦችን ማለት ነው። ለምንድነው ዛሬ ንግግር ላይ ፎከስ ማድረግ የፈለኩት? ነገ ከነገ ወዲያ ላይ እንደዚሁ ትምህርቱ በጣም እየሰፋ ስለሚሄድ እነዛ ነገ ላይ የምንማማራቸውን ትምህርቶችን ዛሬ ላይ እንደ መነሻ ሀሳብ ልነግራችሁ የምፈልጋቸው ነገሮች ስለሚኖሩ ነው። ለምሳሌ ራሳችሁን መጠየቅ ማለቴ ራሳችሁን እንድትጠይቁ የምፈልገው ነገር አለ። ለምሳሌ አንድ ሰው ዋሽንት በጣም መጫወት ይፈልጋል፣ ግን ለምንድነው የፈለገው የሚለውን ነገር ራሱን መጠየቅ አለበት። ምክንያቱ ይሄ ነው ትልቁ ዋናው ነገር። ምክንያቱ አንድ ሰው ዋሽንት በጣም ስለሚያስደስተውና ወይም ለቢዝነስ ለስራ መጠቀም ስላፈለገ ብቻ ይለያያል ሁለቱም። በጣም ኢንተረስትድ ሆናችሁ ውስጣችሁ ላይ በጣም ያለ ነገር ከሆነ እመኑኝ ይሄ ነገር ነው እስከ ነገ ድረስ ጥሩ ደረጃ ላይ ሊያደርሳችሁ የሚችለው። ለቢዝነስ ምናምን ከሆነ ግን እሱን ተውትና ሌላ የተሻለ ቢዝነስ ብትሞክሩ ይሻላል ብዬ አስባለሁ። ምክንያቱ ይሄ አንድ ራሱን የቻለ ታለንት ወይም ከእግዚአብሔር የሚሰጥ ጸጋ ስለሆነ እንበላበታለን ምናምን ብላችሁ ከመጀመሪያው ባትጀምሩበት ጥሩ ነው። ምክንያቱ እግዚአብሔር ይመስገን እኔ አሁን ላይ ጥሩ የገቢ ምንጬ አንድ ዋሽንት ነች። ግን የገቢ ምንጬ ይሆናል ብዬ አይደለም ስጀምረው። ያኔም እግዚአብሔር ይመስገን በቃ ሰው ሲጫወት ሰማው በጣም ደስ አለኝ። ይሄንን ነገር መልመድ አለብኝ ብዬ በጣም እንዲያውም ሲሪየስ አድርጌ አይደለም ሁላ ያዝኩት። ግን ጸጋ ሲሆን እግዚአብሔር በራሱን ጊዜ የሚጨምርበት ነገር አለና በዛው ነው እዚህ ደረጃ ላይ የደረስኩት። እግዚአብሔር የተመሰገነ ይሁንና ማለት ነው። ስለዚህ እናንተም ይሄንን ነገር በደንብ አድርጋችሁ ራሳችሁን መጠየቅ አለባችሁ። በጣም ኢንተረስትድ ሆናችሁ ወይም ለራሳችሁ ሲሆን ነገ ላይ ጥሩ ደረጃ ላይ ትደርሱበታላችሁ ብዬ አስባለሁ። በመቀጠል ዋሽንት ሁላችሁም ጋር መኖር አለበት። ይህ ትምህርት አብረን እንድንቀጥል ሁል ጊዜ እንደ መጀመሪያ ማደርገው ምንድነው ኤ ሜጀር ነው። ሌላ ሜጀርም መያዝ ይችላል። ግን ኤ ሜጀር ብዙ ጊዜ እስቲ መካከለኛ በቁመትም አጭር አይደለም፣ በርዝመትም ያን ያረጅም አይደለም፣ መካከለኛ ስለሆነ ማለት ነው። ይሄኛው ብዙ ጊዜ ለጀማሪዎች አያስቸግርም። ቁመት እያጠረ በሄደ ቁጥር ምንድነው ወደ ፉጨትነት ብቻ ያን ያህል የሚረብሽ ቴስት ሊኖረው ይችላል ለጀማሪዎች። ሲረዝምም በዛው ልክ አንዳንድ ነገሮች እንዳያስቸግራችሁ መካከለኛ ቁመት ላይ ያለ መሆን አለበት ብዬ ስላመንኩ ነው። በመቀጠል ሁል ጊዜ ራሳችሁን በጣም ሬዲ እንድታደርጉ እፈልጋለሁ። የማለም ምንድነው አሁን ላይ ጀምራችኋል፣ ነገ ከነገ ወዲያም ላይ በደንብ አድርጋችሁ የምንማማርበትን ትምህርት በስነ ስርዓት እየተከታተልን ከስር እኔ የምሰጣችሁን አሳይመንት በደንብ አድርጋችሁ እየሰራችሁ አብረን የምንጓጓዝ ይሆናል ማለት ነው። ሌላው እጄ ላይ የምትመለከቱት እንግዲህ የኮንዲት ዋሽንት ነው። ብዙ ጊዜ አንዳንድ ጥያቄዎች ሊመጣባችሁ ይችላል። የሸንበቆ የኮንዲት ምንድነው ልዩነቱ ምናምን ልትሉ ይሆናል። በነገራችን ላይ አንድ ነገር እዚህ ጋር በደንብ አድርጋችሁ አውቁ። በጣም ናቹራል የተባለ ቶን ያለው የቱ ጋር ነው? ሸንበቆ ላይ ነው።
ይሄ ሪያሊቲው ነው። ይሄ ዘመን አመጣሽ ነው። ግን ዘመን አመጣሽ ቢሆንም በጣም ኦልድ ይባላል ፒቪሲ ማለት ነው፣ ወይም ደግሞ ኮንዲት ማለት ነው። በጣም ጥንት የነበረው ምንድነው ሸንበቆ ነው፣ ቴክኖሎጂ ሳይበለጽግ በፊት ማለት ነው። እሱ ላይ ያለው ቶን በጣም ያምራል። ግን አንድ ነገር ልነግራችሁ ፈልጋለሁ። በጣም ጠንክራችሁ ከሰራችሁ ማለት ነው ሸንበቆ ላይ ያለውን ቶን እዚሁ ኮንዲት ላይ ማምጣት ይቻላል ማለት ነው። እኔ እግዚአብሔር ይመስገን ያ ደረጃ ላይ ስላለው ማለት ነው ብዙ ጊዜ ፍሌክሲብል አድርጎ እንድጫወት የሚረዳኝ ይሄኛው የኮንዲት ስለሆነ ያን ያህል ለኔ አልተቸገርኩም። ቢሆን ሸንበቆ ብትይዙም ይመከራል። አይ ይሄም ጥሩ ነው የምትሉ ከሆነ እኔም ያለውበት ደረጃ ላይ ስለሆንኩኝ ያን ያህል ሳይድ ኢፌክት የለውም ልላችሁ ፈልጌ ነው። እሺ ሌላው በመቀጠል እዚህ ጋር እንድንመለከት የምፈልገው ደግሞ ዋሽንት ስንት ቀዳዳ ነው ያለው? 4 ቀዳዳ ነው ያለው። እቺኛዋን አንደኛዋን ቀዳዳ ተዋት፣ ለጊዜው ምንም አያስፈልገንም እንደ ጀማሪዎች አድርገን ስለምመለከት ማለት ነው። ለጊዜው ምንም አያስፈልገንም፣ 4ቱን ቀዳዳ ብቻ እንያዛቸው። ሌላው በ4ቱ ቀዳዳ እንደዚህ ስንጫወት አያያዛችን እንዴት ይሆናል ማለት ነው? እንደምትመለከቱት ነው። የሚይዘው በምንድነው? በመሃል ጣትና በአውራ ጣት ይሆናል። እቺኛዋም በመሃል ጣትና በአውራ ጣት። ከዛ 4ቱን ቀዳዳ በምንድነው የምጫወታቸው? በ4ቱም ቀዳዳ ይሄው እንደምትመለከቱት ነው። አያችሁ አይደለ? እንደዚህ ነው ማለት ነው። ከዛ ቀኝ እጅ በየት ነው መሆን ያለበት? በታች፣ ግራ እጅ በላይ። ለምንድነው ይሄ መሆን ያለበት? ግዴታ ሆኖ አይደለም፣ ግን እናንተ ሌቭላችሁን ከፍ አድርጋችሁ ነገ ወደ ፍሉት ወደ ሳክስፎን ሙዚቀኛዎች ከሆናችሁ ማለት ነው መሄድ ካስፈለገ ሳክስፎን በቀኝ እጅ በታች ነው፣ ፍሉትም እንደዛ። ሶ ይሄኛውን ፖዚሽን እንደ ፕሮፌሽናል ተደርጎ ስለሚታይ ይሄኛው አያያዝ ቀኝ እጅ ከታች ቢሆን ይመከራል። ስለዚህ በመቀጠል አጫዋታችን እንዴት ነው የሚሆነው ብለን ከተመለከትን ዛሬ ጀስት ሃይላይት ነው ላሳያችሁ የምፈልገው። ከዛ ይሄው ቀኝ እጅ በታች ነው ብያችኋለሁ። ይሄ 1 ነው፣ 2 ነው፣ 3 4 5 ማለት ሙሉ ሲደፈን ማለት ነው። ከዛ ተመልሶ ወደ 1 ይሆናል ማለት ነው። ይሄኛውን በደንብ አድርገን እንመለከተዋለን ቀጣይ ላይ። ለጊዜው ቁጥሩ ግን እንዴት ነው? 1 2 3 4 ከዛ ሙሉ ሲደፈን 5 ይሆናል። ከዛ ተመልሶ ወደ 1 2 3 4 እያለ እነዚሁ የየራሳቸው የሆነ ቁጥር አላቸው ማለት ነው። ስለዚህ ስንመድባቸው ጣታችን ላይ ማለት ነው ይሄው እንደዚህ ነው አይደለ? ፖዚሽናችን አያያዛችን። ይችኛዋ የቀኝ እጅ ቀለበት ጣት 1 ነች፣ የቀኝ እጅ ጠቋሚ ጣት 2 ነች፣ የግራ እጅ ቀለበት ጣት 3 ነች፣ የግራ እጅ ጠቋሚ ጣት 4 ነች ማለት ነው። እነዚህን 4ቱን ቁጥሮችን በደንብ አድርገን እንያዛቸው። ስለዚህ እንደዚህ አድርገን የምንጫወት ይሆናል ማለት ነው። ሌላው ቀለል ያለ ህግ ልንገራችሁ። ዋሽንት አትችሉም እንበል፣ ፉጨትም ወይም ድምጽም ማውጣት አትችሉም እንበልና ግን ሁሉ ጊዜ አንዳንድ ሰዎች ላይ ኢንካስቲ ዋሽንት አጫዋች ብዬ ስሰጠው ምን ያደርጋል? በቀላሉ ምን ያደርጋል? ምናም ወደ ማድረግ ይገባል። ትክክለኛ አጫዋወት ወይም ትክክለኛ ቶንን ማግኘት ከፈለጋችሁ ዋሽንት በፍጹም ከታች እዚህ ጋር ተደፍኖ ከላይ አይከፈትም። ይሄ ድምጹን ያፈርስባችኋል። አያችሁ አይደለም? ለጀማሪዎች እኔ እንኳን የምችለው እያያችሁ ነው፣ የሚያስጠላ ድምጽ ነው እየሰጠኝ ያለው ማለት ነው። ሲሆን በጣም ያስጠላል። ትክክለኛው ምንድነው? እንደምትመለከቱት እንደዚህ ሆናል ማለት ነው። ይሄኛውን ትክክለኛውን ቶን ማውጣት ከፈለጋችሁ ምንድነው ማድረግ ያለባችሁ? ይሄው እያያችሁ ነው አይደለ? ከታች ስጫወት ከላይ ምንም ክፍተት ስላልሰጠሁት ጽድት ያለ ቶን እየሰጠኝ ነው ማለት ነው። ግን ለምሳሌ እዚች ጋር በትንሹ እስቲ ይሄው እንደምትመለከቱት ትንሽ ሸራፍ አድርጌያታለሁ። አያችሁ አይደለ? ያስጠላል። ስለዚህ ትክክለኛ ቶን ለማውጣት ከፈለጋችሁ በደንብ አድርጋችሁ ቀዳዳዎቹ መደፈን አለባችሁ። በደንብ ስላችሁ ግን ጣታችሁ እንደዚህ አድርጋችሁ ጥፍር እንዳታደርጉት፣ እንዳታጠነክሩት። ጀስት በቃ በጣም ቀለል ያለ ስጋችሁ በራሱ ጊዜ ቀዳዳዎቹን ይደፍናቸዋል። ቀለል አድርጋችሁ ስትይዙት ለመጫወትም ፍሌክሲብል ይሆንላችኋል ማለት ነው። ስለዚህ አትቸገሩ ማለት ነው። ከዛም እንደዚህ እያደረግን ቀስ በቀስ በስነ ስርዓት እንማማራለን ማለት ነው። በቀጣይ
የዛሬውን እንደ መነሻ አድርገን እንያዘውና በቀጣይ በደንብ አድርገን እንማማራለን። በደንብ አድርገን ብለን የምንጀምር ይሆናል። ዋሽንት አሰራሩ ያን ያህል ያስፈልጋል ብዬ አላሰብኩም እንደ መጀመሪያ። ለምን በዛኛው የቾምቤ ዋሽንት ቲዩብ በሚለው ላይ የኤ ሜጀር አሰራር ዋሽንት ስላለ እሱ ጋር ገብታችሁ መመልከት ትችላላችሁ። እሱኛውን ተመልክታችሁ በቃ ሁላችሁም ላይ ኤ ዋሽንትን ኤ ሜጀርን ዋሽንት ማግኘት ይችላችኋል ማለት ነው። ኮንዲቱ ምን አይነት መሰላችሁ? ይሄኛው በባለ 13 ቁጥር ኮንዲት ዋሽንት ይባላል። ደረቅ ኮንዲት ማለት ነው። ስለዚህ ቁመቱ፣ ልኬቱ፣ አበሳሱ በስነ ስርዓት እዛኛው ቪዲዮ ላይ አለላችሁ። ያኛውን ተመልክታችሁ በደንብ አድርጋችሁ እንድትዘጋጁ ፈልጋለሁ። ከዛ እግዚአብሔር ይፍቀድና ሁል ጊዜ በ2 ሳምንት አርብ ወይም ደግሞ በ1 ሳምንት አርብ ሁል ጊዜ የምንገናኝ ይሆናል። ጊዜውን በየሳምንት ማድረግ ከፈለጋችሁ ያው የእናንተ ትጋትና የእናንተ ሀሳብ ነው የሚያስፈልገው። ኮሜንት ሴክሽን ላይ ጻፉልኝ። በመቀጠልም አንዳንድ ጥያቄዎች መሰረታዊ የተባሉ ጥያቄዎችን በደንብ አድርጌ እንዳስረዳችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። እንዳስተካክልላችሁ ወይም እንዳስተምራችሁ የምትፈልጓቸውንም ነገሮችም እንደዚሁ ያደረግን መዝሙር ጥናት እንጀምራለን። ከተወሰኑ ትምህርቶች በኋላ መዝሙር ጥናት በስነ ስርዓት በቁጥር እንጀምራለን። ከቁጥር በኋላ ደግሞ ያለ ቁጥር እያልን የምንቀጥል ይሆናል። እንግዲህ እስከ መጨረሻው ድረስ እግዚአብሔር ለሁላችንም ያበርታን። መልካም ጊዜ ይሆንላችሁ። ደህና ሁኑ።